መንገድ የቱ ጋ ነው አዳም የተረገመው? ወይሽ ላንብበው እንደገና አንድ ላይ ማለት ወደ ህይወት ዛፍ የሚወስደው እግዚአብሔር ልጆቹን አይረግምም እንዴ? ይሄ እንዴት ነው? እስኪ አንብበው። እግዚአብሔር አዳምን የረገመበትን ቦታ አሳየኝ። ሶሪ የቃላት አጠቃቀም ችግር። አይ ልክ ነህ እኮ አንተማ ልክ ነህ። ግን እስቲ የረገመበትም እግዚአብሔር አይረግምም፣ ምክንያቱም ልጆቹ ስለሆኑ that is a very thing ማወቅ ያለብን ነገር እኛ የእግዚአብሔር ልጆች ነን። እግዚአብሔር ልጆቹን አይረግምም ነው። ግን ረግሟል ካልክ አይ ነው ምን ለማለት እንደፈለክ ግን አሳየኝ እስቲ እግዚአብሔር አዳምን የረገመበትን ቦታ። እሺ እንግዲህ ላንብበው። ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። እግዚአብሔር አምላክም ሴቲቱን ይሄን ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው። እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ። ከዚህ ተነስቼ ነው እርግማን የሚለውን ቃል ያመጣሁትና የተረገምህ ትሆናለህ። ማን ነው የተረገመው? እዚህ ጋር እባብ ነው የተረገመው። አዳም ተረግሟል። ግን ያው ቆይሽ ልጨርሰው። የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርና በዘሯን መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ። ይሄ እኮ እንዴት ነው? ይቅርታ ቃሉ ከባድ ከሆነ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩም ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። እሾህንና አሜከላን ታበቅልብሃለች። የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘበትን መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። እሺ አዳም ተረግሟል። ይሄ እዚህ ጋር አንድም ቦታ አዳም አልተረገመም። እዚህ ጋር የተረገመው እስካሁን ያየነው የተረገመው ወንድማችን አዳም ተረግሟል ብሏል። አዳም ግን የተረገመበትን እኛ እስካሁን ያየነው መሬት ተረግማለች፣ ከአንተ የተነሳ መሬት ተረግማለች ብሏል። ሌላው ደግሞ እባብ ተረግሟል። እስካሁን ያየነው አዳምም ሆነ ሔዋን የተረገሙበት ቦታ የለም። በጣም ደስ የሚለው እግዚአብሔር ልጆቹን የማይረግም መሆኑ። ነገር ግን ከአዳም የተነሳ አዳም he is our federal leader ነው። he is our እንትን ነው ምንድን ነው የሚባለው ሪፕሬዘንታቲቭ ነው። እሱ ኃላፊነት ያለበት ሰው ነው። ከአንተ መሳት የተነሳ አለና ማነው ችግር የተፈጠረባት? ምድር ናት። ምድር አሜከላ ማውቀት ጀመረች። ከአዳም ጋር ኔጌቲቪቲ በቃ ማምረት ጀመረች እንጂ አዳም አልተረገመም። አዳም በመሳቱ ኔጌቲቭ የሆኑ ነገሮችን ሁሉ እንትን አደረገ፣ አነቃቸው። እግዚአብሔር አዳምን አልረገመውም እንደምናየው ማለት ነው። አንድም ቦታ እግዚአብሔርም አዳምን ረገመው የሚል ቦታ የለም። ኢቨን ሞትን ትሞታለህ ያለው አዳም ነው የከፈተው። ሞት ህይወት እንዲያገኝ ሞት ህይወት እንዲያገኝ ያደረገው እኮ አሜከላ መሬት ድሮ ኦርጋኒክ ነበረ የምታበቅለው መሬት ዝም ብላ ላብ የለውም። አዳም በላቡ አልነበረ የሚበላው፣ ዘና ብሎ ነበር፣ ፈልሰስ ብሎ ነበረ።
ግን አሁን በላቡ ነው የሚበላው። ለምን? አዳም ተረግሞ ሳይሆን አዳም በመሳቱ የተነሳ ኦል መጥፎ ነገሮች ሁሉ በአዳም ላይ ተነሱ እንጂ እግዚአብሔር አዳምንም ሆነ ሔዋንን አልረገመም። ሔዋንንም ቢሆን ጭንቋ የሚበዛው በፊትም ስትወልድ የሆነ ካይንድ ኦፍ እንትን አለ፣ ያ ነው የበዛባት እንጂ ሌላ አዲስ ነገር እንዳላመጣባት ነው የሚናገረው። ወይም ደግሞ እርግማን መጥቶ አንቺ እንድትሆኛለሽ ያለበት ቦታ አይታይበትም። ስለዚህ እግዚአብሔር የሰውን ልጅ ዳይሬክትሊ አልረገመም። ግን የሰው ልጅ በመሳቱ ሌሎች ነገሮችን ቀሰቀስ። ኢፌክቱ ኮዙ አዳም መሳቱ ነው። ሪዛልቱ ግን ሁሉ ኔጌቲቪቲ ሁሉ ተነሱ። ኢቨን ሞትንም ትሞታለህ ያለው እግዚአብሔር በፊት ነው። ይሄን በበላ ጊዜ ሞትን ትሞታለህ ብሎ ነግሮታል እንጂ አዳም ስለበላ አይደለም እግዚአብሔር ሞትን እንዲሞት ያደረገው። አዳም ግን ያንን ነገር አንቀሳቀሰው። ሞት ትክክለኛው ቦታው የሞት ህይወቱ ሞት ነው። ሞት ትክክለኛ ቦታው ሞት ነው። አዳም ግን ሞትን ህይወት ሰጠው። ባጭሩ በቃ የሰውን ልጅ መግደል ጀመረ። ተነስቶ እንደ እብድ አደረገው። ሞት ትክክለኛ ቦታ መሞት ነበረ። የሞት ህይወቱ ሞት ነው። ለዚህ ነው ኢየሱስ ሞቶ ሞትን ወደ ቦታው የጨመረው። ወደ ቦታው በሞቱ ሞትን አስወገደ። ምክንያቱም የሞት ትክክለኛው ህይወቱ ሞት ነውና፣ አዳም ግን ለሞት ህይወት ሰጠው እና የሰውን ልጅ መጨረስ ጀመረ። ሞት ተነስቶ እንዳበደ መርዝ እንደቀመሰ ውሻ ሰውን እያሳደደ መግደል ጀመረ፣ ከገነት አስወጥቶት። ስለዚህ እግዚአብሔር አዳምንም ሆነ ሔዋንን የረገመበት ቦታ አይታይም። ግን አዳምና ሔዋን በመሳታቸው የተነሳ ሌሎች ነገሮች በእነሱ ላይ እንዲነሱ ሆነ ማለት ነው። ኢፌክቶቹ ሪዛልቶቹ ናቸው እንጂ አዳምን እግዚአብሔር አልረገመም። አዳምን እግዚአብሔር ረገመ ማለት እግዚአብሔር በራሱ ላይ ጨከነ ማለት ነው። ምክንያቱም አዳም የእግዚአብሔር ምሳሌ ነው፣ እንደ አይኑ ብሌን ነው የሚያየው እና እግዚአብሔር የሰውን ልጅ አዳምን አልረገመም በሚለው ነው የምስማማው ለማለት ነው። ኤኒዌይ ይሄ ዋናው ጥያቄያችን እኮ ይሄ አይደለም እንዴ? እንዴት ነው? አይ አሪፍ ነው። እኔ ቀደማለሁ መሰለኝ። እሺ ማለት ደስ ይላል ማለት አሁን ያብራራበት ነገር እግዚአብሔር ዘመንን ይባርክ። አሪፍ ነው። እግዚአብሔር በዘላለም እውቀቱ ሲጀመር ሁሉን ነገር ያውቃል። እግዚአብሔር ሁሉን አዋቂ ነው አይደል እንዴ? ስለዚህ እግዚአብሔር ሕግን ለአዳም ሲሰጠው ያው እሱን እንደሚያከብረው ማወቁን መለያ ናት ያቺ ፍሬዋ ማለት ነው። በደንገነቱ ሲኖር ሁሉን ግዛ ሁሉን ነገር እግዚአብሔር ባይዘዌ ለሰው ልጅ ሁሉ ነፃ ፈቃድ ሰጥቶታል አይደል? በራሱ አሁን ለምሳሌ እኔ በክርስቶስ ሳምን ነው ምንድነው አይደል? ይሄ የራሴ ነፃ ፈቃድ ነው አይደል? ይሄ ደግሞ ይሄን ስልጣን የሰጠኝ እግዚአብሔር ይሄ ትልቁ ለሰው ልጅ የሰጠው ነፃ ፈቃዱን ነው ወደ ወደደው እንዲሰድ ማለት ነው። ስለዚህ አዳም ያን ሰዓት በሳተ ሰዓት አዳም ወዴት አለ ብሎ የጠየቀው እግዚአብሔር ያውቃል። ያለበትንም ሲጠይቀው ተሸሽጌያለሁ አለ። አዳም ተሸሽጌያለሁ ያለበት መንገድ ምንድነው? አንደኛ በደል በድሏል፣ ትእዛዝ ስተዋል፣ የእግዚአብሔርም ክብር ከራሱ ላይ ተገፈዋል። አንደኛ ትእዛዝ ስለሳተ ማለት ነው። ከዛ እግዚአብሔር ደግሞ የፈለገው ምንድነው? አዳም እንዲጸጸት ነበር የፈለገው፣ ንስሐ እንዲገባ ነበረ። በድያለሁና ይቅር በለኝ እንዲለው ነበር የፈለገው። እሱ ግን ያንን ሳይሆን ሰበብ አደረገ። አንተ የሰጠኸኝ ሴት ናት አለው። ምን ሆነ? ምክንያት ሆነ። ሔዋንም ስትጠየቅ ምን አደረገች? እሷም ምክንያት አደረገች። ሰበብ መጣ ማለት ነው። በእነሱ ምክንያት ሰበብ ሆነ ማለት ነው። ስለዚህ እግዚአብሔር የፈለገው ልቡ እንዲመለስ ነበረ እንጂ እንትን እንዲል ሰበብ እንዲያመጣበት አልነበረም። አንደኛ መልሱ ይሄ ነው። ቆይ ስለዚህ የመጀመሪያው መልስ ለየትኛው ጥያቄ ነው የመለስከው? ለመጀመሪያው ነው። ኦኬ እግዚአብሔር ያውቃል አያውቅም? ያው ያውቃል አልኩ። የመጀመሪያው ጥያቄ እሺ፣ እግዚአብሔር ያውቃል ምን ማለት ነው? እግዚአብሔር ያውቃል አልክ። ታዲያ እያወቀ ነው እንዴ አዳም ወይ ወዴት ነህ ሲል ምን ለማለት ፈልጎ ነው?
ያው ጥያቄ ነው። አሁን ለምሳሌ እኔ የሆነ ሰው ያለበትን እያወቅኩ የት ነው ያለኸው ብልክ አይ እዚህ ጋር ነኝ ትለኛለህ። አረ እንዴ አውቄያለሁ የቱ ጋር እንዳለ። አሁን ለምሳሌ ጓዳ ውስጥ ሆነ የቱ ጋር ነህ ብልህ ጓዳ እንደሆንኩ እኔ አውቃለሁ። አረ እግዚአብሔርም እንደዛው ነው፣ ያውቃል፣ ያለበትን ያውቃል። ግን ጥያቄ እየጠየቀው ነው። ገብቷል አይደል? አሁን ይሄ ጥያቄ ነው ማለት ነው። ከዛ አዳም መልስ እንዲሰጠው ነው እያወራው ነው ማለት ነው እኮ። ግን ጥያቄው ምን ለማለት ነው? አሁን አዳም ሆይ ወዴት ነህ ብሎ አዳምን ሲጠይቀው ያውቃል ያለበትን ቦታ። ግን የእግዚአብሔር ጥያቄ ሌላ ነገር ያዘለ ነገር አለ። እያወቀ ጥፋት አጥፍተዋል። ጥፋት አጥፍተዋል። አዳም ጥፋትን አጥፍተዋል። በደልም በድሏል። የታዘዘውን ነገር በልቷል። ያልታዘዘውን ነገር አድርጓል። ስለዚህ ምንድነው ፕሮሰስ እያደረገ ነው እግዚአብሔር። ምንድነው ጥያቄ ሊጠይቀው ነው። አዳም ወዴት አለ? እዚህ ቦታ ነኝ። ለምን አጠፋ አለ። ቀጠለ እኮ ጥያቄው አይደል እንዴ? እሺ ጥያቄው ሲቀጥል እሱ ሰበብ ማብዛት ጀመረ። ከዛ ወደ ሔዋን ዞረ፣ ሔዋንንም ሰበብ አበዛች። ያ ነው የሚቀጥለው ነው። ስለዚህ እግዚአብሔር አዳም ወዴት ነህ ብሎ ሲጠይቀው ጥያቄ ለመጠየቅና መልስ እንዲመልስለት ነው እያልክ ነው። አንድ ሰው ሆነ ጥፋት ሲያጠፋ ወዴት አለ? ምንድነው ይሄን ነገር ማን ያጠፋው ትላለህ። ቤት ውስጥ እንኳን አረ እንዴ እከሊት የት ነው ያለሽው? ይሄን ነገር እንዴት አጠፋሽ? ማን ያጠፋው? ጥያቄ ነው። እሺ ገብቶሃል አይደል? ገነትን ሰፈር አረከውሽ። ቀጥል። አይ ሰፈር ሳይሆን ምሳሌ ነው እኮ። ያው ክርስቶስን በምሳሌ ያስተማረ እንዲገባ ነው እንጂ ገነት አልገባ። ጥያቄ አንተ ደግሞ ያው ብሯ እንዳትበላ ነው መሰለኝ ጠበቅ ታረጋለህ። ባይዘው በቀደም ነበርኩኝ። ደስ ይላል ያለው ነገር። ይሄን ጥያቄ ውስጥ ባለው ሞቲቬት ደስ ይላል። እኔ አሁን ለብርም ሳይሆን ሰው ያው እንደዚህ አይነት ነገር ቢማማር የተሻለ ነው፣ እውቀት ይሸምታል ብዬ አስባለሁ። ትልቁ ነገር ቅድም አንተ ስላልመጣ ነው እንጂ ስታተሱን እንዲያውቅ ነው ያለበትን ሁኔታ። ወዴት ነህ አየህ ያለበትን የሚለው ስታተሱን እንዲያውቅ ነው እግዚአብሔር። የሆነ ሪማይንድ ያለ ትልቅ የታሪክ ሂደት እኮ ነው። የሰው ልጅ ከእግዚአብሔር ጋር ተጣላበት ነውና በቃ ራሱን እንዲያውቅ ነው ያለበትን ስታተስ ነው ያሳዩ ፈልጎ ወዴት ነው ያለው ተከከለ ብሎ ቅድም መጀመሪያም ተመልሷል ማለት ነው። እና ሌላ አለ ከዛ እሱ በደንብ አድርጎ አብራራ ነው ስታተሱን እንዲያውቅ ነው ወዴት ነው የሆነ። ከዛ ቀጥሎ ያሉትን ቁጥሮች ስታነባቸው የሆነ አይነት ሪቨሌሽን ታገኛለህ። የሆነ ነገር ይገባሃል ማለት ምን እግዚአብሔር ምን ለማለት ፈልጎ። ምክንያቱም ሁላችንም እናውቃለን እግዚአብሔር ሁሉንም ያውቃል። ከሱ የተደበቀ ምንም ነገር የለም። እና በቃ ወዴት ነው ብሎ እንዴት ይጠይቃል ብለህ ስታስበው ያሉትን ቀሪዎቹን ቁጥሮች ስታነብ የሆነ ነገር ይበራል እና እግዚአብሔር ሞር በቃ ያለበትን ስታተስ ሊያሳየው የወደቀበትን ቦታ ሊያሳየው ወዴት ነው ያለው የሚለውን ያው አቃታች ያው ጽፎላል። ራሱን እንዲያውቅ እድል መስጠት ነው። ጆቴ ጽፎታል ከስር ያለበትን ስቴት እንዲያውቅ ነው የልቡን ቦታ የት እንዳለ የት ስቴት ላይ እንዳለ። አንዳንድ ጊዜ ምን ሆነ ነው እንደዚህ ሆንከው እንደምትለው ነገር ምን ተፈጥሮ ነው እንደምትለው ደግሞ ወዴት ነህ ወዴት ነህ ሲለው እባክህ እኮ እንደዚህ ሆንኩኝ እኮ ነው ትላለህ። እንዴ ምን ነው እንደምትለው አይነት ነገር ማለት ነው። ምን ተፈጠረ እንደምትለው አዳም ሆይ ወዴት ነህ ማለት ልክ የአዳምን ምላሽ ስትሰማ ኢትስ ናት አባውት ሎኬሽን ወይም ጂኦግራፊካል ኤሪያ ማለቱ አይደለም። እዚህ ጋር ነኝ ከዛፉ አጠገብ ነኝ ምናምን ለማለት ሳይሆን ነገር ግን የነበረውን ስቴት በቃ አዳም ወዲያውኑ መልሱ እባክህ እኮ እንደዚህ ሆንኩኝ የሚል አይነት መልሱ። ከመልሱ ደግሞ በደንብ ትረዳለህ እግዚአብሔር ያለበትን ቦታ አጥቶ የጂኦግራፊ ችግር ኖሮበት ምናምን ሳይሆን አዳም ያለበትን ስታተስ እንዲያውቅና
ማድረግ ያለበት መልስ እንዳልመልስ ብዬ ነው። ለማንኛውም ኦኬ፣ የመጀመሪያውን ጥያቄ በዚህ እንለፈው። ሁለተኛው ጥያቄ እንዴት ነበረ? ማን ነበረ ሁለተኛው ጥያቄ ላይ ያለው? እኔ ልሞክር። ቀጥል። እሺ፣ ግን ጥያቄው ሁለተኛው አዳም ለምንድን ነው እዛው ንስሐ ያልገባው? እግዚአብሔር እንግዲህ እዛ ለሆነ ያሉ ነው የቆጠሩ ላይ ጥምጥም ብለህ ጌታዊ ይቅር በለኝ ምናምን ማለት ሲችል ምንድን ነው ንስሐ እንዳይገባ ያደረገው አዳም? እሺ፣ መጀመሪያ በመለሳችሁት መልስ ላይ ትንሽ የኔን እይታ ደግሞ ልጨምርበትና ወደ ሁለተኛ ጥያቄ አልፋለሁ። ምንድነው እግዚአብሔር ኃጢአተኞችን ስለሚፈልግ ነው ወዴት ነህ የሚለው ጥያቄ። በአንድ የመጀመሪያው እንዳላችሁት ያለበትን እንዲያውቅ ጥሩ ነው። ሁለተኛው ደግሞ እግዚአብሔር ኃጢአተኞችን እንደሚፈልግ ለምን አዳምና እግዚአብሔር በገነት ባላቸው ሪሌሽንሺፕ የእግዚአብሔር ድምፅ በኤደን ገነት ይመላለስ ነበር ይላል። ስለዚህ አዳም ለእግዚአብሔር ድምፅ እንግዳ አይደለም እና ያን ነገር ሀፕን ካደረገ በኋላ ግን ከእግዚአብሔር ኦልሬዲ ሞተ አዳም ወይም ከእግዚአብሔር ተለየ። ሪሌሽንሺፑ ተቋረጠ። ከእግዚአብሔር ጋር ያለው ነገር ሲቋረጥ እግዚአብሔር አዳምን የሚፈልግ ሆነ ማለት ነው። ያ ሪሌሽንሺፕ እንዲታደስ ያ ህብረት እንዲቀጥል እግዚአብሔር ፍላጎት ስላለው እግዚአብሔር አዳምን የሚፈልግ ሆነ ማለት ነው እና እግዚአብሔር ኃጢአተኞችን ይፈልጋል። እግዚአብሔር ሰዎችን ይፈልጋል፣ ሰዎችን ይወዳል፣ ህብረትን ይፈልጋል የሚልም ነው። ወዴት ነህ እና ከማወቅና አለማወቅ ጋር የተገናኘ ነገር አይደለም በዋናነት። ሌላው ያው ሞት ወደ አዳም በመጣ ጊዜ ከእግዚአብሔር ህልውና ውጪ በመሆኑ ወይም ከእግዚአብሔር በመለየቱ፣ በነገራችን ላይ አትብላ በበላ ጊዜ ትሞታለህ ነው ያለው። ሞቷል በበላ ጊዜ፣ ፊዚካሊ ግን አልሞተም እና ሞት ትርጉሙ መለየት ማለት ነው እና ከእግዚአብሔር ህልውና ተለይቷል አዳም። ስለዚህ ከእግዚአብሔር ህልውና በመለየቱ በመሞቱ ምክንያት የመጡበት ነገሮች አሉ። አንዱ ፈራሁ ብሏል። ሁለተኛ ራቁቴን እንደሆንኩ አወቅኩ ብሏል። ስለዚህ እነዚህ በኃጢአት ምክንያት የመጡበት ነገሮች ናቸው። እግዚአብሔርም አዳምን ከፈለገው በኋላ ሲሸሸግ ነው የምናገኘው። ራሱን በቅጠል ሲደብቅ ነው የምናገኘው። ለእግዚአብሔርም ለዛ የሰጠው ምላሽ አንድ ነው። መስዋዕት ማቅረብ ነበር እግዚአብሔር የነበረበት። ስለዚህ አንድ የተሰዋ በግ አለ፣ አንድ የተሰዋ ነገር አለ። የዛን በግ ቁርበት አምጥቶ እግዚአብሔር አለበሰው፣ ቅጠሉን አንስቶ ማለት ነው። ስለዚህ ማንሳት ብቻ ሳይሆን እግዚአብሔር ከሴቲቱ የሚወለደው የእባቡን ራስ እንደሚቀጠቅጥ አዳምም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ብሎ እግዚአብሔር አዳም መልካሙና ክፉን በማወቅ የእግዚአብሔር አይነት አይደንቲቲ እንዳገኘ ሲመሰክር እንመለከታለን። ስለዚህ መስዋዕት ቀረበ ማለት ነው ለአዳም። ያ መስዋዕት ደግሞ ቁርበት ሆኖ
የመስዋዕቱ ቆዳ ለአዳምም ሆነ ለሔዋን ያ ሀፍረታቸውን፣ ኖራቸውን፣ በደለኝነታቸውን እንደሸፈነላቸው እንመለከታለን። ንስሐ አልገባም፣ ልክ ነው። ፕራክቲካሊ ስናየው ያው እግዚአብሔርም ፈርቶታል፣ ተሸሽጓል። በቃላት የተገለጸ ይቅር በለኝ የሚል ነገር አናገኝም። ፕራክቲካሊ ግን ንስሐን እንመለከታለን። ብሌም ቢያደርግም በሔዋን ናት እንደዚህ ያደረገችኝ፣ ሔዋን ደግሞ ስትጠየቅ እባቡ ነው እንደዚህ ያደረገኝ ቢሉም እግዚአብሔር ግን የንስሐን መንገድ አዘጋጅቶለታል። ያ በግ መስዋዕት ሆኖ ሀፍረታቸውን ሸፍኗል። ነገር ግን በአዳም ሕይወት የምንመለከተው መፍራት፣ መሸሸግ፣ እነዚህ ነገሮች በቃላት የተገለጹ ንስሐ የምንለው ይቅር በለኝ የምንለው ነገሮች ባያደርግም አዳም የጸጸትን ነገር እንመለከትበታል። ለእግዚአብሔር ሪስፔክት ነበረው። ሌላው የኃጢአቱ ኮዝ አዳም አይደለም። የኃጢአቱ ኮዝ እባቡ ነው። ከባቡ በስተጀርባ ያለ መንፈስ ነው፣ ዲያብሎስ ነው፣ ሰይጣን ነው። እና እግዚአብሔርም ጃጅ ያላደረገበት ለዛ ነው። የአዳም መውደቅ ምክንያት፣ የአዳም ሕግ መተላለፍ ምክንያት፣ የአዳም ከእግዚአብሔር ጋር ያለው ሪሌሽንሽፕ መቋረጥ ምክንያቱ እባቡ ነው፣ ሰይጣን ነው። ስለዚህ እግዚአብሔር በጃጅ ነው ያደረገው፣ በእባቡ ላይ ነው ፍርድን ያስተላለፈው እና አዳም ሳተ፣ ከእግዚአብሔር ተለየ። ግን በክርስቶስ ሞት ሕይወት እንደሚያገኝ እባቡ ተሰውቶ ቁርበቱ መጥቶ የአዳም ገበና ተሸፈነ ማለት ነው። ስለዚህ በዋናነት የምንመለከተው የኃጢአቱ ምንጭ ሰይጣን እንጂ አዳም አይደለም። እና ከዚህ እባቡ ተሰውቶ ነው ያልከው? ኖ የበግ ቁርበት እግዚአብሔር አልብሶታል አዳምን። ስለዚህ እባብ ተሰውቶ ስትል እባብ አላልኩም። ግን ምንድነው የኃጢአት መስራታቸው የመውደቃቸው ምክንያት እባቡ ነው አዳም አይደለም የመውደቁ ምክንያት። እና ንስሐ ፕራክቲካሊኛ በተለማመድነው መንገድ ይቅር በለኝ ብሎ መናገሩ ባይጻፍልንም ተጸጽት ፈርቷል፣ ተሸሽጓል። ያ በእኔ ንስሐ ነው ብዬ ነው የማስበው። እና ቴንኪዩ አንቺው በይቀጤ ታዲያ ንስሐ ከገባ እኔማ መልሱን እየጠበቅኩ ነው። አኬ እኔማ ምን ይቀጥላል? ድምፅህ ታፍኗል። አኬ ድምፅህ ታፍኗል። እንደ ቅድም አድርገህ የሆነ ነገር ማይክ ምናምን የምትጠቀም ከሆነ አይሰራም ማይክ። አኬ አትሰማም። ብሉቱዝ ምናምን ነው ኤርፎን ምናምን ከሆነ እንትን በለው ንቀለው፣ አትሰማም። ኧረ ጉዴ
አሁን አይ ቲንክ እስካሁን ተናገር አይሰማም? ይሰማል። ኧረ ጉድ! ተሰማል። አሁን ትሰማል። እና አሁን አንተ አሁን ደግሞ ሄድክ። ወገኖች ይሰማለሁ። አሁን ትሰማል። አይ ጥሩ ነው። አልሰማም ማለት ነው። የሚሰማኝ ሰው የለም። ባየው አይ ይሰማል። አሁን እየተሰማ ነው። ኦኬ አሁን እናንተ ነው ጥያቄው። አዳም ንስሐ ከገባ ለምንድን ነው ታዲያ የሁሉ ሰው እግዚአብሔር ታዲያ ንስሐ ስለገባ ይቅር አላለውም ነው ወይስ ምንድን ነው እንደዚህ ሞት ወደ ዓለም ሁሉ የገባው? እግዚአብሔር ጻድቅ ነው። ንስሐም ቢገባ ኃጢአት መቀጣት አለበት። ስለዚህ ኃጢአት መቀጣት ስለነበረበት ንስሐ ቢገባ ኃጢአት ተቀጥቶ ነው። ያ ደግሞ ከሴቲቱ በሚወለደው በክራይስት በመስቀል ላይ የሰው ልጆችን ኃጢአት በመሸከም የኃጢአትን ቅጣት በመቀበል ሞትን በሞት ውስጥ በማለፍ የእግዚአብሔር ጽድቅ ለሰው ልጆች ሁሉ ደርሷል ማለት ነው። እና ኃጢአት ሳይቀጣ ዝም ብሎ ድነሃል ቢለው ኖሮ እግዚአብሔርን ጻድቅ አያደርገውም ነው። ኦኬ እሺ ማለት አንድ መልስ ለሱ እግዚአብሔር ንጹህ አምላክ ነው። በእግዚአብሔር ዘንድ በደልም እንትን አይልም። እግዚአብሔር በንጽህናው የሚደራደር አምላክ አይደለም አይደል እንዴ? ስለዚህ አዳም ትእዛዝ ስለተላለፈ ነው ያ ነገር የመጣበት። ንስሐ ፍራቻ ንስሐ አይደለም፣ ማክበርን ነው እንጂ የሚያሳየው። ያው ለምሳሌ የሆነን ሰው ከፈራሁት አከብረዋለሁ እንጂ ንስሐ አይደለም ያኛው። ይሰማል? ጥያቄ አይደለም የጠየቅከው፣ ያው ያንተን አቋም ነው የነገርከን። ኦኬ እሱ መልስ ነው ማለት ያው አንዳንድ ጊዜ የሆነ ሰው ስትፈራው እሱ አሁን ንስሐ ነው ስላለ ነው። ፍራቻ ንስሐ ያው ከበደል ተጸጽቻለሁ አጥፍቻለሁ ብለህ ስትናገር ነው አይደል እንዴ? አሁን ንስሐ ማለት ጌታ ሆይ ማረኝ በድያለሁ ይቅር በለኝ ፍራቻ ሳይሆን ማለት ነው። ይረብሻል። አባይ ነው ስም ይሰማል። አባይ ይሰማል። ምንድን ነው እኛ የማን ነው ስሟ? ሀና በእግዚአብሔር ፊት ሆና በእግዚአብሔር መቅደስ በከንፈሯ ብቻ ትናገር ነበር ይላል መጽሐፍ። በእግዚአብሔር ማለት ኤሊ የሚሰማው ነገር የለም። እንደውም ተሰናከለባት። እቺ ሰክራለች አለ።
ነገር ግን ነው አንተ እንዳሰብከው እኔ የሰከርኩ አይደለሁም፣ ልቧ ያዘነባት ሴት ነኝ ነው ያለችው። ከዛ እግዚአብሔር ጸሎትሽን ይመልስ ነው ያላት። እና ምን ልል ነው ንስሐ ድምፅን አውጥቶ ይቅር በለኝ ማለት ብቻ ላይሆን ይችላል። ንስሐ እግዚአብሔርን ማክበር፣ እግዚአብሔርን መፍራት እኔ ለዚህ ነገር የበቃሁ አይደለሁም በደለኛ ነኝ ብሎ መሸሸግንም ሊሆን በድርጊትም ሊገለጥ ይችላል ለማለት ፈልጌ ነው። እና የግድ ምንድነው ለዚህ ጥሩ ምሳሌያችን ያ ፈሪሳዊውና ኢየሱስ ስለ ጸሎት ያስተማረው ክፍል ማለት ነው። በወንጌል ውስጥ አንድ ፈሪሳዊና አንድ ቀራጭ ነበሩ ብሎ ማለት ነው። ደረቱን እየደቃ መሬት ቀና ብሎ ማየት አልፈለገም ይላል። ደረቱን እየደቃ እኔ ኃጢአተኛውን ማረኝ ነው የሚለው። ያኛው ደግሞ ሰማይን እየተመለከተ እንደዚህ ቀራጭ ስላላረከኝ አመሰግናለሁ ነው የሚለው። እና ምን ልል ነው የሆነ ቀና ለማለት ራሱ ንስሐም ሊሆን ይችላል ነው። ቀና ለማለት ራሱ ንስሐም ሊሆን ይችላል። መሸሸግ፣ መፍራት ያም ሊሆን ይችላል ነው። ስለዚህ ከዚህ አንግል ብንረዳው የግድ እግዚአብሔር ሆይ ይቅር በለኝ የሚሉ ትምህርቶች ጥሩ ነው ማለቱ ትክክልም ነው። ግን እንደውም አንድ ይሄን እየነገርኩ አንድ የመጽሐፍ ቅዱስ ክፍል መጣል ሉቃስ 15 ላይ የጠፋው ልጅ ማለት ነው። በልቡ ነው ወደ አባቴ ቤት እመለሳለሁ፣ ሄጄ አባቴን እንዲህ እለዋለሁ። ስለዚህ በልቡ የወሰነውን ሄዶ ወደ አባቱ ቤት ልጅ ልባል አይገባኝም ከነዚህ ሎሌዎች እንዳንዱ አድርገኝ ይለዋለሁ ነው ያለው። አባቱ ግን በተቃራኒ ነው የተቀበለው። የሞተው ልጅ ተገኘ። አልጠበቀም። ከአገልጋዮች እንዳንዱ አድርገኝ የሚለውን የልጁን ድምፅ መስማት አልጠበቀም። አባት የጠፋው ልጅ በሕይወት ተገኘ፣ ልብሱን ቀይሩ፣ ለጣቱ ቀለበት አድርጉ፣ ፍሪዳው ይታረድ፣ ባለማስንቆ ሙዚቃ ተጫዋቾች ይምጡ፣ ይዘፈን ነው ያለው። ስለዚህ መምጣቱ በራሱ በቃ ለአባቱ ያ ነው አስፈላጊ እንጂ የሆነ ፎርሙላ አዘጋጅተህ መጀመሪያ እግዚአብሔር ሆይ ትላለህ፣ ከዛ ይቅር በለኝ ትላለህ፣ ከዛ በኋላ እኔ ይቅር እልሃለሁ የሚባል ፎርሙላ የለም። ስለዚህ አዳምም ወዴት ነህ ብሎ ሲለው በዛ በፈሪሳዊ እይታና ልብ አይደለም አዳምን ያገኘው። በተሰበረ ማንነት፣ በተዋረደ ማንነት ራሱን ሸሽጎ ሊቀርብ አይገባኝም ብሎ በቅጠል ነውሩን ሸፍኖ ነው የተገኘው። ስለዚህ ያ ንስሐ ነው ለእኔ የግድ ይቅር በለኝ የሚል ሃይማኖታዊ ስርዓት አይደለም ንስሐ። ልክ ነው፣ እውነት ነው። እሺ፣ እናመሰግናለን። ማነች አንቺ ወረደች እንዴ? የእሷ መልስ ሳንሰማ ጥሩ ነው። ያንተ መልስ እስካሁን ከነበረው ጥሩ መልስ ነው። ሆን ብዬ ነው ንስሐ ለምን አልገባም ብዬ ተናገርኩት። ሁለተኛም ደግሞ ንስሐ መግባቱ ከልቡ መሆኑን ነው። እግዚአብሔርን መፍራቱ፣ ጥፋቱን መናገሩ፣ አትብላ ከተባለው መብላቱን። በእርግጥ ወደ ሔዋን መጠቆሙ ራሱን የቻለ የሰው ልጅ ባህሪ ቢሆንም በኃጢአት የወደቀ ባህሪውን ቢያመላክትም ግን እግዚአብሔርን ፈራ አይኑን ለማየት። ከዚህ በላይ ጸጸት ወረሰው እና እግዚአብሔርም ደግሞ
በገነት ውስጥ የታረደውን በግ ቆዳ አለበሳቸው። ምክንያቱም የነሱ ቅጠላ ቅጠል ረጅም ርቀት የሚያስኬዳቸው እንዳልሆነና እግዚአብሔር ተስፋውን በክርስቶስ ሞት የሚገኘውን ትንሣኤ የኃጢአትን የሚያስወግድ ደም መኖሩን ከዛ አመላከተ። ያው ከሴቲቱ የሚወለደው እያለ እንደተናገረው ማለት ነው። ስለዚህ አዳም የመጀመሪያው እንደውም ንስሐ የገባው ነው ተብሎ ነው የሚነገርለት። ነገር ግን ንስሐ መግባቱ ያጠፋውን ጥፋት ይቅር ሊባል የሚችለው መጀመሪያ ደም ከፈሰሰ በኋላ ነው። ምክንያቱም ያጠፋው ጥፋት እግዚአብሔርን ከዙፋኑ ያወረደው ነው። ምክንያቱም ለዛ ጥፋተኝነት ምላሽ መሰጠት አለበት። እግዚአብሔር የፍትህ አምላክ ስለሆነ ጀስት ስለሆነ ማለት ነው። እንደውም ብዙዎች እኔም በሆን የምስማማው ነገር እግዚአብሔር ለቃሉ ታማኝ ነው። ለሚወደው አዳም እንደ መልኩ እንደ ምሳሌው ለፈጠረለት አዳም ትሞታለህ ሲለው ሞቷል። በቃ አሁን ከዚህ በኋላ እንዳታጠፋ ብሎ ራርቶ ምናምን የሚባል ነገር የለም። አዳም ትሞታለህ ይሄን ከበላ ተባለ። አዳም በላ። እግዚአብሔር አይኑ እያየ አዳም ሞተ። አዳም ሞተ። ስለዚህ እግዚአብሔር ቅዱስ የሚያስብለው እግዚአብሔርን ቅዱስ የሚያስብለው ቃሉና ስራው አንድ ስለሆነ ማለት ነው። ቅዱስ ማለት እንደዛ ነው። ቅዱስ ማለት ቃሉና ስራው አንድ ሲሆን እግዚአብሔር ቅዱስ ነው ሆሊ ነው የምንለው አንዱ የሚናገረው ነገር የሚሆን ነው። የሚሸራረፍ ነገር የለውም። ስለዚህ ሁላችንም በእግዚአብሔር ቃል ደስተኞች ይሆን ነው። በእግዚአብሔር ቃል የምንታመነው እግዚአብሔር ለአዳም ሳይራራ ሲሞት ያለውን ነገር ሳይመልስ ትድናላችሁ ሲለን ደግሞ በክርስቶስ መርጫችኋለሁ ሲለን ደግሞ እናምነዋለን። ያኔ ለአዳም አዳም ከዚህ በኋላ እንዳታጠፋ ብሎ ቃሉን ቢመልስ ዛሬም ላናምን እንችላለን። እግዚአብሔር ኤኒታይም ቃሉን ሊያጥፍ ይችላል ብለን ስለምናስብ፣ ነገር ግን እግዚአብሔር በቃሉ ታማኝ እንደሆነ እዛ ጋር ማሳየን። ዛሬ ትድናላችሁ ሲለን ድነናል። እመጣለሁ ሲል ይመጣል። ሄጃለሁ ሲል ሄዷል። ልጆቼ ናችሁ ሲል ልጆቹ ነን። በቃ ሁለተኛ ተውት የለንም ለእግዚአብሔር። ምክንያቱም ቃሉ ከድርጊቱ ጋር አንድ ስለሆነ ማለት ነው። እና ዘፍጥረት ላይ ለአዳም የተናገረው ነገር ነው። ስለዚህ አዳም የመጀመሪያው ንስሐ የገባ ሰው ነው። ነገር ግን ያ ንስሐ መግባቱ ያ ፍርሃቱና ጸጸቱ ሊከፈል የሚገባው ዋጋን አይመጥንም። ነገር ግን ኢየሱስ ክርስቶስ በመስቀል ላይ ደሙን አፍስሶ ከከፈለልን በኋላ ግን ንስሐ ቀላል ሆነ። አያችሁ፣ ንስሐ ጌታ ሆይ ይቅር በለን ማለት ነው። ልጆቹ ኃጢአትን አትስሩ፣ ኃጢአትን ብትሰሩ በአብ ዘንድ ጠበቃ አለን አለ ባጭሩ። አያችሁ ምን ያህል እንደቀለለ። ከክርስቶስ በፊት ንስሐው ራሱ ባዶ ነው። ክርስቶስ ከመጣ በኋላ ግን ንስሐው ቀላል ሆነ። ኢሚዲየትሊ የክርስቶስ ደም አፕላይ ያደርጋል። ለምን? በሰማይ በምትገኘው በእጅ በተሰራች ሳይሆን በሰማይ በምትገኘው ቅድስት ውስጥ ክርስቶስ በአብ ቀኝ ተቀምጧል። ደሙን ይዞ ገብቷል። ሊቀ ካህናችን ነውና ለዛ ነው ዮሐንስ ሲናገር በአብ ዘንድ ጠበቃ አለን። እኛ ንስሐ ስንገባ አፕላይ ደሙ አፕላይ ያደርጋል ሁሉ ጊዜ ዘወትር ማለት ነው። ከዛ አንጻር ነው ለማለት ነው ወገኖቼ። ይሄን ይመስላል። የተባበራችሁ ሰዎች ሁላችሁ $10 ወይም ስንት ነው? ማን ነው? አብይ ጥሩ ነው የመለሰው። አሌክስ ነው። አሌክስ ጥሩ መልሷል። ላሳስተው በሞከርም አልተሳሳትም። አሌክስ በእርግጥም የአካውንትህንና አድራሻህን ከላክ
$50 $50 አይደለም። አንድ ደስታም ሞክሯል፣ አብይም ሞክሯል። ስለዚህ አሌክስ 30 አብይና ደስታ 10 አላችሁ ማለት ነው። ላኩልኝ፣ አካውንታችሁን ንገሩኝ፣ ቃሌን እጠብቃለሁ ማለት ነው። ይበቃናል፣ ያለውን ይባርክልን። ቃልህን መጠበቅ በራሱ በቂ ነው። አይ ተባረክ። እኔ በበኩሌ ብዙ ነገር የተማርኩት የመጀመሪያው ጥያቄ ላይ ትንሽ ግራ ስለገባኝ ማለት እውነትም እኮ እግዚአብሔር አያውቅም እንዴት ጠየቀው ብዬ የሚቀጥሉትን ክፍሎች ሳይ በቃ የታየኝ ነገር